ህወሓት ለዓለም አቀፉ ማህበረሰብ ጥሪ አቀረበ። ጥሪው ምንድነው? የምነግራችሁ ይሆናል። በጎዴ የአፈር ማዳበሪያና የነዳጅ ማጣሪያ ለመገንባት የመሰረተ ድንጋይ ተቀመጠ። ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች፣ አሁናዊ ሁለት ትኩስ መረጃዎችን ላስደምጣችሁ፣ አብራችሁን ቆዩ። ህወሓት ለዓለም አቀፉ ማህበረሰብ ጥሪ አቀረበ። በአቶ ጌታቸው ረዳ የሚመራውና ከህወሓት የተለየው ቡድን በዲፕሎማሲያዊ ይሁን ሌላ ዘርፍ ከኢትዮጵያ መንግስት በላይ ችግር እየፈጠረብን ነው ሲሉ ዶክተር አብርሃም ተናገሩ። የአፍሪካ ህብረትን ጨምሮ ዓለም አቀፉ ማህበረሰብ የፕሪቶሪያው ውል እንዲፈጸም ኃላፊነታቸውን እንዲወጡ ህወሓት ጠየቀ። ህወሓት የሰላም ስምምነቱን ባለመከበሩ ህዝባችን አደጋ ላይ ነው ብለዋል። ህወሓት ያሰራጨውና ለዓለም አቀፉ ማህበረሰብ ጥሪ የሚያቀርበው መግለጫ እንደሚያመላክተው የፕሪቶሪያው ስምምነት ባለመተግበሩ የትግራይ ህዝብ በተለይም ተፈናቃዮች ለከፋ ሁኔታ ተዳርገዋል ሲል ይዘረዝራል። የኢትዮጵያ መንግስት የገባውን ውል አለማክበር ብቻ ሳይሆን በተቃራኒው እየተንቀሳቀሰ ነው ብሏል። ዓለም አቀፉ ማህበረሰብ የውሉ አደራዳሪ ሀገራት እና ተቋማት በተለይም አሜሪካ፣ የአውሮፓ ህብረት እና የአፍሪካ ህብረት ውሉ ባለመተግበሩ በህዝባችን ላይ እየደረሰ ያለውን ድብቅ እልቂት ይገንዘቡ ብሏል። ህወሓት ጥሪ ለዓለም አቀፉ ማህበረሰብ እንዳወጣው የፕሪቶሪያ የሰላም ስምምነት አፈጻጸም የሚገመግም የአፍሪካ ህብረት ፓናል እንዲጠራ በተደጋጋሚ መጠየቁን ያወሳው ህወሓት ለዚህ ጥያቄ አዎንታዊ ምላሽ እንዲሰጠው ጥሪ አቅርቧል። ህወሓት የሞራል መድረክ ብሎ ባዘጋጀው ስብሰባ የተናገሩት የፓርቲው ስራ አስፈጻሚ አባል ዶክተር አብርሃም ተከስተ የፕሪቶሪያው ውል እንዲፈረም ሚና የነበራቸው አካላት ውሉ እንዲፈጸም ጫና በመፍጠሩ ረገድ የሚጠበቅባቸውንም አልተወጡም ብለዋል። ፍትሃዊ ያልሆነ ሁኔታ እየቀጠለ እንደሆነ ዓለም አቀፉ ማህበረሰብ አባላት ስንገልጽላቸው ይረዱታል ያሉት ዶክተር አብርሃም ተከስተ፣ ይሁንና ይበልጥ ጫና ለመፍጠር እና ትኩረት ለማግኘት የውስጥ አንድነት ያስፈልጋል ሲሉም ተደምጠዋል። ዶክተር አብርሃም ተከስተ ፍትሃዊ ያልሆነው ሁኔታ ስንነግራቸው ይረዱታል። ስለዚህ መፍትሄው ታዲያ ምንድነው ካል የእኛ ጥንካሬ ነው የሚወስነው። ከውስጥ ስንጠናክር እነሱም ያነጋግሩናል፣ ሁኔታውን ለመረዳት ይመጣሉ፣ እናግዛለን ይላሉ። ለዚህ ነው የውስጥ አንድነት መፍጠር አለብን የምንለው ትልቅ ትርጉም ስላለው ብለዋል። በአቶ ጌታቸው ረዳ የሚመራው እና ከህወሓት የተለየው ቡድን በዲፕሎማሲያዊ ይሁን ሌላ ዘርፍ ከኢትዮጵያ መንግስት በላይ ችግር እየፈጠረብን ነው ሲሉም ዶክተር አብርሃም አክለው ተናግረዋል። ከዚህ በተጨማሪ ከኢትዮጵያ መንግስት በኩል ትግራይ ላይ ያነጣጠረ የጦርነት ዛቻ ስለመቀጠሉ የተናገሩት ዶክተር አብርሃም ተከስተ ይህን አደጋ ለማስቀረት ዝግጅት ያስፈልጋል ሲሉም ገልጸዋል። እንደ የህወሓት ስራ አስፈጻሚ ኮሚቴ አባሉ ዶክተር አብርሃም ተከስተ አገላለጽ ከዓመታት በፊት የነበረ የኃይል አሰላለፍና አሁን የተለየ ነው የሚሉ ሲሆን ወዳጅ ማብዛት ላይ ተጠምደን እየሰራ ነው ሲሉም ተናግረዋል። ዶክተር አብርሃም ይህ ህልውና አደጋ አጋጥሞናል፣ ወዳጆች ማብዛት ይጠበቅብናል። በትግራይ ህልውና ዙሪያ አብረውን ሊሰሩ ከሚችሉት ጋራ መግባባት መፍጠር አለብን። ከኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት አለ፣ መደገፍ ነው ያለብን። ከአማራ ጋር እንዲሁ መደረግ አለበት። የኢትዮጵያ መንግስት ከአማራ ጋር የህዝብ ለህዝብ ግንኙነት እንዳይኖር እያደረገ ነው። ግን የግድ ከአማራ ህዝብ ጋር ግንኙነትና ዝምድና ልናጠናክር መቻል አለብን ብለዋል። ጦርነት ያስቆመ የሰላም ስምምነት የተፈራረሙት የኢትዮጵያ መንግስትና ህወሓት በአፍሪካ ህብረት አስተባባሪነት የውሉ አፈጻጸም የሚገመግም መድረክ በ2016 ዓ.ም አጋማሽ አድርገው የነበረ ሲሆን ከዛ በኋላ ይህንኑ መድረክ በህወሓት በተደጋጋሚ ቢጠራም እስካሁን አልተደረገም። በጎዴ የአፈር ማዳበሪያና የነዳጅ ማጣሪያ ለመገንባት የመሰረተ ድንጋይ ተቀመጠ። በሶማሊያ ክልል ጎዴ የአፈር ማዳበሪያ ማምረቻና የነዳጅ ማጣሪያ ለመገንባት የመሰረተ ድንጋይ ተቀምጧል። የኢትዮጵያ መንግስትና የዳንጎቴ ግሩፕ በ2.5 ቢሊዮን ዶላር የሚገነቡት የዩሪያ ማዳበሪያ ፋብሪካ በ40 ወራት ለማጠናቀቅ እቅድ ተይዟል። ነዳጅ ማጣሪያ ይገነባል የተባለው የቻይናው ጎልደን ኮንኮርድ ግሩፕ ካሉም እና ሂላላ እንግዳ አይደለም። የኢትዮጵያ መንግስት በሶማሊያ ክልል በምትገኘው ጎዴ ይገነባሉ ተብለው ለሚጠበቁ የአፈር ማዳበሪያ ፋብሪካ እና የነዳጅ ማጣሪያ ግንባታዎች የመሰረተ ድንጋይ አስቀምጧል። ከተፈጥሮ ጋዝ በአመት 300 ሚሊዮን ቶን ዩሪያ ማዳበሪያ ያመርታል ተብሎ የሚጠበቀው ፋብሪካ የሚገነባው በኢትዮጵያ መንግስትና የናይጄሪያው ባለጠጋ አሊኮ ዳንጎቴ ንብረት በሆነው ዳንጎቴ ግሩፕ ሽርክና ነው። ከሶማሊያ ክልል ዋና ከተማ ጅጅጋ በ380 ኪሎ ሜትር ርቀት ላይ በምትገኘው ጎዴ ለማዳበሪያ ፋብሪካ ግንባታው ዛሬ የመሰረተ ድንጋይ ሲቀመጥ ጠቅላይ ሚኒስትር አብይ አህመድ እና ምክትላቸው ተመስገን ጥሩነህ ጨምሮ ከፍተኛ የኢትዮጵያ መንግስት ባለስልጣናትና ናይጄሪያዊው አሊኮ ዳንጎቴ ተገኝተዋል። ዩሪያ ማዳበሪያ የሚያመርተው ፋብሪካ 2.5 ቢሊዮን ዶላር ይፈጃል ተብሎ የሚጠበቅ ሲሆን
ግንባታውን በ40 ወራት ውስጥ ለማጠናቀቅ ታቅዷል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬ እና የዳንጎቴ ማዳበሪያ አምራች ኩባንያ ፋብሪካውን ለመገንባት እና ለማስተዳደር የባለ አክሲዮኖች ስምምነት የተፈራረሙት ነሐሴ 27 ቀን 2017 ነበር። በስምምነቱ መሰረት ዳንጎቴ ግሩፕ የፋብሪካውን 60% ባለቤት ይሆናል። የተቀረው 40% በኢትዮጵያ ኢንቨስትመንት ሆልዲንግ የሚያዝ ነው። ጠቅላይ ሚኒስትር አብይ አህመድ ሁለቱን እቅዶች አሻጋሪ ፕሮጀክቶች ብለዋቸዋል። የነዳጅ ማጣሪያው ጎልደን ኮንኮርድ ግሩፕ GCL በተባለው የቻይና ኩባንያ የሚገነባ ነው። ግንባታው ሲጠናቀቅ ከጎዴ ከርሰ ምድር ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በአመት 3.5 ሚሊዮን ቶን የማምረት አቅም እንደሚኖረው አብይ ገልጸዋል። ዩሪያ ማዳበሪያ ለሚያመርተው ፋብሪካ የሚያስፈልገውን የተፈጥሮ ጋዝ ለማቅረብ ከካሉብ እና ሂላላ 108 ኪሎ ሜትር የሚረዝም የነዳጅ ማስተላለፊያ ቧንቧ ይዘረጋል። ኢትዮጵያ ከዚህ ቀደም በድሬዳዋና በኦሮሚያ ክልል ኢሉ ባቡር ዞን በምትገኘው ያዩ የአፈር ማዳበሪያ ፋብሪካ ለመገንባት የነበራት ውጥን ሳይሳካ ቀርቷል። የጎዴ ነዳጅ ማጣሪያ ጎልደን ኮንኮርድ ግሩፕ GCL በተባለ የቻይና ኩባንያ በኦጋዴን ሸለቆ የነዳጅና የተፈጥሮ ጋዝ ክምችት እንዳለ ከተረጋገጠ ረጅም ዓመታት ቢቆጠርም የኢትዮጵያ ማጣሪያ ለመገንባት በተደጋጋሚ ያደረገችው ጥረት ሳይሳካላት ቆይቷል። ከዚህ ቀደም የሩሲያ፣ የዮርዳኖስ፣ የቻይናና የማሌዥያ ኩባንያዎች ሞክረው አልተሳካላቸውም። አሁን ማጣሪያውን ይገነባል የተባለው የጎልደን ኮንኮርድ ግሩፕ የቻይና መንግስት ንብረት ከሆነው ከቻይና ፖሊ ግሩፕ ኮርፖሬሽን ጋራ ባቋቋሙ የፖሊ GCL የተባለ ኩባንያ አማካኝነት ጠቅላይ ሚኒስትር አብይ አህመድ ስልጣን እንደያዙ ነዳጅ ማውጣት መጀመሩን እንድታውቁ ነበር። ኩባንያው በካሉብ እና ሂላላ ከሚያከናውነው የነዳጅና የተፈጥሮ ጋዝ ፍለጋና ልማት በተጨማሪ የኢትዮጵያ እና የጅቡቲ መንግስት በተፈራረሙበት ውል መሰረት እስከ ጅቡቲ የ767 ኪሎ ሜትር የተፈጥሮ ጋዝ ማጓጓዣ ቧንቧ ይዘረጋል ቢባልም እቅዱ ሳይሳካ ቀርቷል። ፖሊስ GCL ለ9 ዓመታት ገደማ የሚጠበቅበትን ስራ አላሳካም በሚል የኢትዮጵያ መንግስት የሰጠውን የነዳጅ ፍለጋ እና የልማት ውል መስከረም 11 ቀን 2015 ዓ.ም ላይ መሰረዙን አስታውቆ ነበር። የፖሊ GCL ባለድርሻ የነበረው ጎልደን ኮንኮርድ ግሩፕ GCL የካሉብና ሂላላ የነዳጅና ጋዝ ፕሮጀክት የመጀመሪያ ምዕራፍ እንዳጠናቀቀ የኢትዮጵያ የገንዘብ ሚኒስቴር ትላንት ረቡዕ ይፋ አድርጓል።